ለዝና ለጭብጨባ ለምስጋና ያልሆነች በቅንነት ገብተህ ቀድስ ግን በቅንነት አሳያለሁ ቆይ ብቃቴ ቆይ ድምጼን ብለ ልትፎክራለህ የምትገባው እዘምራለሁ ስትል በቅንነት ቆይ እንኳን መጣ ዛሬ ለሃይንማ አሳያለሁ እንድትል አይደለም ታችሁ የእውነትን ቃል ነው የሚለው ቃል በቃል መጽሐፍ ቅዱስ አንብቡ ሁለተኛ ጢሞቴዎስ 2:15 የእውነትን ቃል በቅንነት ቅንነት አገልግል ድከም ውጣ ውረድ አስቀድስ ግን በቅንነት ውዳሴ ማርያም ድገሙ ቆማችሁ ብዙ ሰዓት ጸልዩ ግን በቅንነት ጸሎተኛ እንድትባይ ግን አይደለም መጽውት መጽዋች እንድትባል ፈልገ ግን አይሁን በቅንነት በጣም ተሰምራቸው ልጆች አሉ የወር ክፍያ የምትሸፍናቸው ሰዎች አሉ ሰው እንዲያመሰግንህ እንዳታረገው በቅንነት ያ ካልሆነ ዋጋ የለውም ቃሉ እኮ ትክክል ነው እውነት ነው መጽወት መጸለይ እኮ ትክክል ገዳማት መሄዳችን ትክክል ነው ግን በቅንነት እግዚአብሔር አገልግሎታችን በቅንነት እንድናገለግል እሱ ይርዳን